ዛሬ ስለ ታምኔል አስፈላጊነትና አሰራር በአጭሩ እናያለን። ታምኔል ማለት የቪዲዮ የመጀመሪያ በር ማለት ነው። ብዙ ጊዜ ሰዎች ቪዲዮ እንዲያዩት ወይ ደግሞ ዝም ብሎ እንዲያልፉት የሚወስኑት በታምኔሉ ነው። ምስሉ ትንሽ ቢሆንም ግን የቪዲዮቻችን እይታ እንዲጨምርና ብዙ ሰው እንዲወደው የሚያደርግ አንደኛና ቁልፍ የሆነ ነገር ነው። ታምኔል መስራት እኮ በጣም ከባድ ነው። ጊዜ ያስፈልጋል፣ በዛ ላይ ደግሞ መማር አለብህ ልትሉ ትችላላችሁ። ግን እነዚህ ሁሉ የምታያቸው ታምኔሎች ሰው ተጠበባቸው ወይ ደግሞ በሰው እጅ የተሰሩ አይደለም፣ ቻትጂፒቲ እንጂ። ቢሆንስ እንዴት አድርገን በቻትጂፒቲ እንደዚህ አይነት ታምኔሎች መስራት እንችላለን ለምትሉ በሁለት ደቂቃ ጭራሽ በስልካችሁ እንዴት አድርጋችሁ መስራት እንደምትችሉ በአጭር ቪዲዮ አሳያችኋለሁ። መጀመሪያ የሚያስፈልገን ምን አይነት ታምኔል ነው ያሰብነው። ለምሳሌ እኔ የፈለኩት የሚስተር ቢስት ዶክመንተሪ ልሰራ ስለሆነ የሚስተር ቢስት ታምኔል ወስደውና ሪፕሌስ እናደርገዋለን በራሴ ስልክ ያስፈልገናል። ኦሬዲ ደን ወደ ዩቲዩብ እንገባለን። እኔ ያሰብኩት ዲስዋን ይሄኛው ነው ያሰብኩትና ይሄ ታምኔል ስለሚያስፈልገኝ ኮፒ እናደርገዋለን። ኮፒ አድርገን ከዛ ቀጥታ ወደ ክሮም እንሄድና ታምኔል ዳውንሎድ የሚላለ እሱን እንካለን። ታምኔሉ ስለሚያስፈልገን መጀመሪያ ዳውንሎድ ማድረግ አለብን። እዚህ ጋር ፔስት እንለዋለን። ሊንክ እንደዚህ ይመጣልናል። በጣም በኤችዲ ነው የሚመጣው። ዳውንሎድ እናደርገዋለን። በእነዚህ አይነት መልክ ዳውንሎድ ሆነዋል። በቀጣይ የምናደርገው ወደ ቻትጂፒቲ እንገባለን። ፕላሱነትን ፎቶ የሚለውን እንካለን። ደን መጀመሪያ የሚስተር ቢስት ያሰብነው ፎቶ ማለት ነው ሪፕሌስ ማድረግ ያሰብነው። then replace this guy with this man። አጭሩ ብዙ ጊዜ ያስፈልገን ባጭሩ እንደዚህ እናደርገውና ከዛ የራሳችን ፎቶ ከዛ ትንሽ ጊዜ ስለሚወስድ እንቆያለን። መጀመሪያው እንደዚህ እንደምታዩት በኤችዲ ጥራት እንደዚህ ይልክላችኋል። ይሄኛው እኔ የምጠቀምበት ነው ያሳያችሁ። ሁለተኛው ደግሞ ክሮም ውስጥ እንገባና እዚህ ጋር ፒንትረስት ብለን እንጽፋለን። then ኦሬዲ እንገባለን እዚህ ጋር። በቀጣይ እዚህ ጋር ያው ስትገቡ እንደዚህ ነው የሚመጣላችሁ፣ ግን እንድታው ታምኔል ብለን ሰርች እናደርጋለን። እዚህ ጋር ከሐሳባችሁ ጋር መሄድ ምንድነው ያሰባችሁት ከሐሳባችሁ ጋር መሄድ ትመርጡና ለምሳሌ ይሄኛውን እንመርጠዋለን። ይሄኛው ወሳላችሁ ባጭሩ እንደዚህ ዳውንሎድ ሆኖልናል። ቀጥታ የምንሄደው ወደ ቻትጂፒቲ ነው። ቻትጂፒቲ እንገባለን። እንደቀድሙ ፎቶ ብለን እንመርጣለን። ያሰብነውን ፎቶ እንካለን። then የራሳችን ፎቶ እናስገባለን። then ቅድም የጻፍነው እዚህ ጋርም ደሴም ስለሆነ replace ብለን replace with this man and እዛ ጋር ያለው ቃላቶች ስለማንፈልጋቸው remove the letter እንለዋለን፣ send እንለዋለን። እንደዚህ መስልኮልኛል። ማድረግ ያለብን እዚህ ላይ ብዙ ሰዎች የሚጠቀሙ ጂምኒ ላይ ገብቶ የአማርኛ እንትንች ይጠቀማሉ። ግን እኔ እዚሁ ላይ ብትጠቀሙ እላለሁ። ምክንያቱም ጂምኒ ላይ ካረጋችሁት ሎጎ የራሱ ሎጎ ያደርግ ይችላል። ሌላ ፕሮሰስ ከምታደርጉ እዚህ ጋር እንዴት እንደምታደርጉት ላሳያችሁ። ያ የተላከልን ታምኔል ዳውንሎድ እናደርገውና ራሱ ቻትጂፒቲ ላይ ድጋሜ ፎቶ ብለን እንመርጠውና ከዛ እንደዚህ ብለን እንጽፋለን write this letter on this thumbnail ከዛ ያሰብነውን ቃል ኤግዛምፕል ስለሆነ ምን ብለን እንጽፍበታለን ኤዲቲንግ ብለን እንጻፍበት ዝም ብለን። በአማርኛ ቢሆን አማርኛ ስለምንሰራ ኤዲተር ብለን እንጽፍበታለን። ኤዲተር ለመሆን ብለን እንጽፍበታለን። ለመሆን ብለን እንልከዋለን። ይሄው እንግዲህ ባጭሩ ይሄን የመሰለ ልኮልኛል። በቀላሉም ከባድ የሚባል ነገር የለውም። ይሄን ይመስላል። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ።
እንዲያውም ሪያክሽን ቪዲዮ አሰራር ማየት ለምትፈልጉ ቀደም ብዬ ስለሰራው ስክሪን ላይ ያለው ጫን ብላችሁ ማግኘት ትችላላችሁ። እዛ እንገናኝ።